ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው በሎጂክ ተከታዩ ቪዲዮ የፓርት 3 ቪዲዮ ከባለፈው የቀጠሉን ይዤላችሁ መጥቻለሁ ማለት ነው። አብራችሁኝ እንድትቆዩ የጋበዝኳችሁ ቻናላችንን ግን ቪዲዮን ከመጀመራችን በፊት ሰብስክራይብ ያላደረጋችሁ አዲስ ልጆች ሰብስክራይብ እንድታደርጉ አዳዲስ ቪዲዮዎች ይደርሷችኋል። ሌሎች ተጨማሪ መረጃዎች ስለሚደርሷችሁ ሰብስክራይብ እንድታደርጉ ያደረጋችሁ ደግሞ ለጓደኞቻችሁ ሼር እና ቪዲዮን ደግሞ ላይክ በማድረግ ኦልሶ ደግሞ ኮሜንት ሴክሽን ላይ ማንኛውም አይነት ሀሳብ የሚሰማችሁን ነገር ብጽፉልኝ በዛ መሰረት ሪስፖንድ ማድረግ ይሆናል ማለት ነው። ከዛ በተጨማሪ ደግሞ ዲስክሪፕሽን ሴክሽን ላይ ኮሜንቱ ሴክሽን ላይ ያስቀመጥኩላችሁ ሊንክ አለ። እሱ ሊንክ በመጫን ወደ ቴሌግራም ቻናላችንን ብትሄዱ ተጨማሪ ሌሎች መረጃዎችን የምታገኙበት ሁኔታ ነው ያለው። የ2017 ሞዴሎች ኤግዛሞች በየአመቱ እየተሰሩ የነበሩ ኤግዛም ሽቶችን አንድ ላይ የምናይ ነው የሚሆነው። እዛ ቴሌግራም ቻናላችን እንድትቀላቀሉ ጋብዛችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንግባ። የመጀመሪያው ጥያቄ ሚስተር ሰውነት ቢሻው ክሌም ዛት ኢትዮጵያን ሎስ ኢን አፍሪካን ካፕ ኦፍ ኔሽን ኩድ ቢ አትሪቢዩት ቱ ዘ ጎልኪፐር ራሽነስ ኤንድ ዘ ላክ ኦፍ ኮንሰንትሬሽን ይልና በዚህ ፕሬሚሲስ ላይ ምን ይላል? ይቅርታ therefore we can conclude that if it had not been for the goalkeeper it would have been made to the semi-finals ይላል ማለት ነው። ሶ ይሄ ሰውነት ቢሻው ያወራው አርጊመንት ነው ማለት ነው። ምንድነው ያለ ያለው ኢትዮጵያ አፍሪካን ካፕ ኦፍ ኔሽን ሉዝ ያደረገችው የተሸነፈችው በበረኛው ምክንያት ነው። በረኛው በጣም ራሽ ያደርጋል፣ በጣም ይፈጥናል፣ ኮንሰንትሬት አያደርግም። በሱ ምክንያት ነው የተሸነፍነው። ባይሆን ኖሮ ወደ ሰሚ ፋይናሉ ወደ ግማሽ ፍጻሜው እናልፍ ነበር ምናምን ብሎ ሲያወራ ነው እያየን ያለ ነው። ሶ ይሄኛው ከነዚህ ካሉት ምርጫዎች መካከል የትኛውን እንትን ነው የሚገልጸው የሚለውን ነው የምናየው። ሰው ይሄኛው ኦቨር ሲምፕሊፋይድ ኮዝ የሚለውን ፋላሲ ታይፕ የሚነግረን ይሆናል ማለት ነው። ይሄ ምን አይነት ፋላሲ ታይፕ ነው? የሆነ ነገር የተከሰተው በዚህ ምክንያት ነው ብቻ ብለን አንድን ምክንያት ብቻ ይዘን የምናወራበት ፋላሲ ታይፕ ነው ማለት ነው። ነገር ግን እዚህ ጋር በበረኛው ምክንያት ብቻ ሳይሆን በቲሙ በደንብ ያለ መዘጋጀት ሊሆን ይችላል፣ በአየር ንብረቱ ሊሆን ይችላል እና በተለያዩ በሌሎች ጉዳዮች ሊሆን ይችላል የተሸነፈው። ነገር ግን ሚስተር ሰውነት ቢሻው ይሄን ነገር ሲያወራ ይሄን አርጊመንት እንትን የተሸነፍነው በቃ በበረኛው ራሽ በማድረጉ ኮንሰንትሬት ላክ በመሆኑ ምክንያት ነው ምናምን ብሎ ነው ሲያወራ። ቀጥታ በበረኛው ምክንያት ብቻ እንደሆነ ነው እያወራ ያለው። ሶ ዲስ ታይፕ ኦፍ ፋላሲ ኦቨር ሲምፕሊፋይድ ኮዝ ፋላሲ የምንለውን ታይፕ ኦፍ ፋላሲ ነው የሚነግረን ማለት ነው። ወይም ኦቨር ሲምፕሊፊኬሽን የሚባለውን ታይፕ ኦፍ ፋላሲ የሚነግረን ይሆናል። ሶ ሁለተኛው ጥያቄ ደግሞ many students are suffering as a result of exam stress ይላል። ከዛ some of them get sick and others spend hours trying to understand the reading material given to them, thereby worrying themselves to days ይላል። ከዛ clearly the best way to restore the students tranquility is to abolish exam altogether ይላል ማለት ነው። ይሄ ደግሞ ምንድነው እያደረገ ያለው? ብዙ ተማሪዎች ሰፈር እያደረጉ ነው፣ በጣም እየተጨነቁ ነው ያሉት፣ እየተርበተበቱ ነው ያሉት። በግማሾቹ ሲክ ሆነዋል ምናምን ለመረዳት የሚያነቡትን ነገር ለመረዳት በጣም እንትን እያሉ ነው ያሉት፣ እየለፉ ነው ያሉት። እንደዚህ መልፋት የለባቸውም። ክሊርሊ ዘ ቤስት ዌይ ቱ ሪስቶር የስቱደንቶችን እንትን ለመመለስ ምንድነው መጠቀም ያለብን? ኤግዛም የሚባሉትን ነገሮች አቦሊሽ ማድረግ ነው፣ ማጥፋት ነው ያለብን ምናምን ብሎ ሲያወራ ነው የሚገኘው። ነገር ግን ሌሎች ብዙ እንትኖች አሉ። ምን እያደረገ ነው ያለው ይሄ ሰውዬ? ከመጀመሪያው ፕሬሚሲስ ፋሎ እያደረገ አይደለም። ፖይንቱን ምን አድርጓል? ሚስ አድርጓል። ሚሲንግ ዘ ፖይንት የምንለውን ታይፕ ኦፍ አርጊመንት ነው እዚህ ጋር እንትን እያደረገ ያለው ማለት ነው። ኤክስትሪም እንትን ያመጣው ኤክስትሪም ለሆነ ችግር ብሎ ያመጣው ሶሉሽን ምንም ከመጀመሪያው እንትን ጋር የሚገናኝ አይደለም ማለት ነው። አቦሊሽንግ ዘ ኤግዛም የሚለው ነገር አንሪሌትድ የሆነ ነገር ነው ማለት ነው ከትክክለኛው ሀሳብ ጋር። ስለዚህ ይሄኛው ታይፕ ኦፍ እንትን ሚሲንግ ዘ ፖይንት የምንለው እንትን ነው የሚያሳየን፣ ወይም ኪ የሆነውን ፕሬሚስ በመርሳት ሌሎች አማራጮችን ማምጣት፣ ሌሎች ኮንክሉዥኖችን ከፕሬሚሲሱ ጋር ቫጊዩሊ ሪሌት የሚያደርጉ ሌሎች እንትኖችን ኮንክሉዥኖችን ድሮ ማድረግ ማለት ነው ይሄኛው ታይፕ ኦፍ ፋላሲ። ሶ ሚሲንግ ዘ ፖይንት የሚለው ይሄኛውን ትክክለኛ የሚመልስ ይሆናል። ሶስተኛው ደግሞ one of the following may not result in the fallacy of grammatical analogy ይላል። ከነዚህ ውስጥ grammatical analogy
ሪዛልት የማያደርገው የትኛው ነው የሚለው ሰው አን ኢረር ትራንስፈር ቱ ዘ አትሪቢዩት ፍሮም ክላስ ቱ ዘ ሜምበር ኦፍ ዘ ክላስ አን ኢረር ትራንስፈረንስ ኦፍ አትሪቢዩት ፍሮም ዘ ፓርት ቱ ሆል አን ኢሌጂቲሜት ትራንስፈር ኦፍ አትሪቢዩት ፍሮም ዘ ፕሬሚሲስ ቱ ዘ ኮንክሉዥን አሲሚንግ ዛት ጀስት ቢኮዝ ዘ ሜምበርስ ፖሰስ ሰርቴን ኳሊቲ ዘ ክላስ ኦልሶ ፖሰስ ኢትስ ነሰሰሪ ይላል። ከዛ ኢ ደግሞ ነን ነው የሚለው ማለት ነው። ሶ ከነዚህ መካከል የግራማቲካል አናሎጂ የምንለውን ታይፕ ኦፍ ፋላሲ እንትን የማያደርገው ሪዛልት የማያደርገው የትኛው ነው የሚለው ሰው እንደ ሌሎቹ ቪዲዮዎች እዚህ ጋም ከመልሶች ጋር አንድ ላይ ነው ያዘጋጀውላችሁ። እንደምታዩት ከሰዓትም አንጻር በጣም ብዙ ጥያቄዎች ስላሉ ቶሎ ቶሎ እየሰራ እንድንሄድ ነው የምናደርገው። ሶ ሲ ላይ ያለው ነው አማራጫችን ትክክለኛ መልስ የሚሆነው እንዴት ነው ኢሌጂቲሜት ትራንስፈር ኦፍ አትሪቢዩት ፍሮም ፕሬሚሲስ ቱ ኮንክሉዥን የሚለው ነው ይሄን እንትን የማይረው ማለት ነው። ሶ ኤክስፕላኔሽኑን ማየት ትችላላችሁ። ለምሳሌ ፋላሲ ኦፍ ግራማቲካል አናሎጂ ምን አይነት ነገር ነው ኢንቮልቭ የሚያደርገው ነው። አትሪቢዩቶችን ትራንስፈር ኢረር ይኖራል በምን አትሪቢዩቶች ትራንስፈር በማድረግ ከፓርት ቱ ወደ ሆል ከፓርት ወደ ሆል ወይም ከክላስ ወደ ሜምበር ትራንስፈር የሚያደርግበት ፕሮሰስ ላይ ምን ይኖራል? ኢረር ይኖራል ማለት ነው። ግራማቲካል አናሎጂ ላይ ለምሳሌ ዲቪዥን የምንለው እነዚህ ኮምፖዚሽን ምናምን የምንላቸው ታይፖች ማለት ነው። ሶ ኦፕሽን ሲ ላይ ያለውን አማራጮች ስታዩት ኢሌጂቲሜት ትራንስፈር ኦፍ አትሪቢዩት ፍሮም ፕሬሚሲስ ቱ ኮንክሉዥን የሚለው ማንኛውም አይነት ታይፕ ኦፍ ፋላሲ ላይ ሊፈጠር የሚችል አይነት ኦፕሽን ነው ሲ ላይ ያለው። በአንጻሩ ደግሞ ሌሎችን ኤ ላይ ያለውን ብታዩት የሚያወራው ስለዚህ ነው፣ ስለ ግራማቲካል አናሎጂ ነው የሚያወራው። ከክላስ ወደ ሜምበር ትራንስፈር ስለማድረግ ነው የሚያወራው። ዲቪዥን ሊሆን ይችላል። ኮምፖዚሽን ቢም እንደዛው ከፓርት ወደ ሆል ተመሳሳይ ነው። ሌሎቹ አማራጮች በጣም ተመሳሳይ ናቸው። ነገር ግን ይሄ ሲ ላይ ያለው ሌጂቲሜት ትራንስፈር ኦፍ አትሪቢዩት ፍሮም ፕሬሚሲስ ቱ ኮንክሉዥን የሚለው ይሄ ማንኛውም አይነት ፋላሲ ላይ ሊፈጠር የሚችል የማንኛውም አይነት ፋላሲ ካራክተር ሊሆን የሚችል ነው ማለት ነው። ሶ ትክክለኛ መልሳችንም የሚሆነው የአንሰር ሲ ላይ ያለው ይሆናል። ሶ አራተኛ አይደንቲፋይ ዘ አርጊመንት ዛት ዳዝ ኖት ቢሎንግ ቱ ዘ ግሩፕ ይለናል። ሶ ከሰዓት አንጻር ቶሎ እንትኑን እያየን እንትን እንላለን። እናንተ ግን ፖዝ እያደረጋችሁ ቪዲዮውን በደንብ ተረድታችሁ መስራት ትችላላችሁ። ሶ ወደ እዚህ ጋር ለአራተኛው አይደንቲፋይ ዘ አርጊመንት ዛት ዳዝ ኖት ቢሎንግ ቱ ዘ ግሩፕ የሚለው እንትን የሚልልን እዚህ ጋር እንደምታዩት ሲ ላይ ያለው ነው። ኢትዮጵያን አር ኢንተሊጀንት ምናምን የሚለው እንትን ማለት ነው። ሶ ይሄ ምንድነው? ኢፍ ኢትዮጵያንስ አር ኢንተሊጀንት ዘን ዘይ ውድ ቢ ኢምፕሎይድ ኢን ናሳ ኢንፋክት መኒ ኢትዮጵያንስ አር ኢምፕሎይድ ኢን ናሳ ዜርፎር ኢት ፎሎውስ ዛት ኢትዮጵያንስ አር ኢንተሊጀንት ምናምን ብሎ ሲያወራ ነው የሚያሳየን ማለት ነው። ሶ ይሄኛው እንዴት ነው? ሌሎቹ አርጊመንቶች ኦል አዘር አርጊመንት ኮንቴን ኢንፎርማል ፋላሲ ወይም ሪቶሪካል ኩዌስችኖችን ነው ከኤ እስከ ዲ ያሉት ከሲ ውጪ ማለት ነው። ሶ ኦፕሽን ሲ ግን ምንድን ነው? ዲዳክቲቭ አርጊመንት ነው ወይም ይሄ አፊርሚንግ ኮንሰንት የሚለውን እንትን ነው እያወራለን ያለው ማለት ነው። ይሄ እና ዛት ኢዝ ሎጂካሊ ምንድን ነው ስትራክቸርድ የሆነ ነገር ግን ኢንቫሊድ የሆነ ነው ማለት ነው። ሶ ከሌሎቹ ዲፍረንት ነው የሚሆነው ማለት ነው። በአንጻሩ ደግሞ ሌሎቹን ብታያቸው የተለያዩ እንትኖች አሉ። አዶሚኒየም አለ፣ አፒል ቱ ኢግኖራንስ አለ፣ ፋላሲ ፎልስ ኮዝ አለ፣ እንደገና ኮምፕሌክስ ኩዌስችኖች አሉ ከሌሎች አማራጮች ጋር። ይሄኛው ግን ከነዚህ ለየት የሚለው እሱ ነው የሚሆነው ማለት ነው። ለግሩፑ ቢሎንግ የማያደርገው ይሄኛው ይሆናል ማለት ነው። እሱ አምስተኛ ደግሞ ኦል አርጊመንት ዛት ኮሚት ፋላሲ ኦፍ ፕሪዘምፕሽን ሼር ዘ ፎሎዊንግ ካራክተር ኤክሰፕት ዋን። ከነዚህ ካሉት መካከል ፋላሲ ኦፍ ፕሪዘምፕሽን የምንለውን እንትን ያደርጋሉ፣ አንዱ ግን ኤክሰፕት ዋን ነው። ሰው ከነዚህ መካከል ያልሆነው ፋላሲ ኦፍ ፕሪዘምፕሽን ካራክተር የሌለው የትኛው ነው እያለን ያለው ማለት ነው። ሰው አንደኛ such argument are usually found to be valid ይለናል። ፋላሲ falling under this category more or less contain one or more false premises to the way the presumption is expressed different from one to the other. All of these fallacies presume that the conclusion has been proved while it's just postulated ምናምን እያለን አንተን ሲለን ነው የምናየው ማለት ነው። ሶ እዚህ ጋር ምኖች አሉ ካላችሁ ፕሪዘምፕሽን ላይ begin the question, complex question, false dichotomy, suppressed evidence ምናምን የሚባሉ አሉ አይደለ? ሶ ከነዛ መካከል ግን እንትን ያልሆነው ኤክሰፕት የሆነው ኤ ላይ ያለው ማለትም such argument are usually found to be valid ምናምን የሚለው እንትን ነው የሚሆነው። ምክንያቱም ፋላሲ ኦፍ ፕሪዘምፕሽን ምንድን ናቸው? ኢንፎርማል ፋላሲዎች ናቸው ብለናል የምታስታውሱ ከሆነ ሰው። ከዛ ምንድን ነው አንጀስቲፋይድ ከሆነ አሰምሽን የሆነ ካልተረጋገጠ ሀሳብ ነው የሚነሱት ማለት ነው። ካልተረጋገጠ ሀሳብ ነው የሚነሱት ማለት ነው የሚሆነው። ሰው ዛር ናት ዩዥዋሊ ቫሊድ አይደሉም።
እዚህ ጋር ግን ሰች አርጊመንት አር ዩዥዋሊ ፋውንድ ቱ ቢ ቫሊድ ምናምን ሲል ነው አይደል የሚያወራል። ሶ ቫሊድ የምንለው ምንድን ነው? ፕሮፐርቲ ኦፍ የዲዳክቲቭ አርጊመንት ፕሮፐርቲ ነው ዊች ፋላሲስ ዚስ ፋላሲስ ኦፍን ላክ የሚያደርገው ማለት ነው። ምንድን ነው ቫሊዲቲ? ስለ ቫሊዲቲ ስናወራ ፕሬሚሱ ምን ያደርጋል? ኮንክሉዥኑ ፕሬሚሲሱን በምን ፋሎ ያደርገዋል? በኤቪደንስ ፋሎ ያደርገዋል ማለት ነው። ዲፔንድ ያደርጋል ማለት ነው። ይሄኛው ያኛውን ፋሎ ያደርገዋል፣ ይሄኛውም ኤቪደንስ ያቀርብለታል። ፕሬሚሲሱ ኤቪደንስ ያቀርብለታል። ያን ነው ቫሊድ የምንለው። ነገር ግን እዚህ ጋር ፋላሲ ኦፍ ፕሪዘምፕሽን ላይ እነዚህ ቅድም ያልኳችሁ ታይፕ ኦፍ ፋላሲዎች ላይ ምን አይኖርም ማለት ነው? ቫሊዲቲ አይኖርም። እነሱ ምንድን ናቸው? ኢንቫሊድ ናቸው። ኢንቫሊድ ታይፕ ኦፍ ፋላሲዎች ናቸው ነው ማለት ነው። ሶ ቫሊድ ናቸው ምናምን ብሎ የሚያወራልን አማራጭ ትክክለኛ መልሱ የሚሆነው እሱ ነው። ምክንያቱም ኤክሰፕቷን ምናምን ብሎ ስለሚያወራልን ማለት ነው። ስድስተኛ ደግሞ which one of the following is true ይለናል። while red herring always make conclusion about the original argument, strawman usually prefers to keep silent on the track ምናምን ፖዝ ያደረጋችሁ አማራጮቹን በደንብ ማንበብ ትችላላችሁ። ከሰዓት አንጻር እኔ ግን ፈጠን ለማለት ሞክራለሁ ማለት ነው። ሶ የሚሆነው ሲ ላይ ያለው እንትን ነው የሚሆነው። ቦዝ ሪድ ሄሪንግ ኤንድ ስትሮማን እነዚህ ፋላሲ ኦፍ ሪሌቫንስ ውስጥ የሚገኙ አይ ቲንክ ወደ 8 ካሉት ከ8ቱ መካከል እነዚህ እንትኖች ይሆናሉ ማለት ነው፣ ፓርቶች ይሆናሉ ማለት ነው። ሶ ሬድ ሂሪንግ እና ስትሮማን ቴንድ ቱ ሊድ ዘ ሪደር ኦር ሊስነር ኦፍ ዘ ኦሪጂናል አርጊመንት they do it in manner some different በሆነ መንገድ ነው የሚያደርጉት ማለት ነው። እንዴት ነው የሚያደርጉት መሰላችሁ? ሳብጀክቱን ቼንጅ ያደርጋሉ ወደ ምን? ወደ ዲፍረንት ኢሹ ሬድ ሂሪንግ ላይ ብትሄዱ አሁን ሳብጀክቱ ከመጀመሪያው ፕሬሚሲስ ጋር ተመሳሳይ የሆነ ነገር ግን ዲፍረንት ወደ ሆነ ኢሹ ቼንጅ ይደረጋል። በዚሁ አንጻር ደግሞ ስትሮማን ላይ ደግሞ ምን ያደርጋል መሰላችሁ? የኦፖነንቱን አርጊመንት ዲስቶርት ያደርገዋል። ምን ለማድረግ? ኢዝሊ አታክ ለማድረግ ማለት ነው። ስትሮማን ላይ የኦፖነንትህን አርጊመንት ዲስቶርት ነው የምታደርገው ማለት ነው። እዚህ ጋር ደግሞ ሬድ ሂሪንግ ላይ ደግሞ ሳብጀክቱን ቶታሊ ወደ ዲፍረንት ወደሆነ ኢሹ ነው የሚቀይረው። ፕሬሚሲስ ላይ የነበረውን ሳብጀክት ኮንክሉዥኑ ላይ ሲያመጣው ወደ ሌላ ወደሆነ እንትን ነው የሚያመጣው ማለት ነው። ሶ ሁለቱም እዚህ ጋር ቦዝ ሪድ ሂሪንግ ኤንድ ስትሮማን ቴንድ ቱ ሊድ ዘ ሪደር ኦር ሊስነር የሚያዳምጠውን ሊሆን ይችላል፣ እያነበበ ያለውን ሊሆን ይችላል፣ አርጊመንቱን እየሰማ ያለው ሰውዬ ሊሆን ይችላል። ምን ያደርጉታል? ዲፍረንት ወደ አዲስ ነገር ቼንጅ የሚያደርጉበትን ዲስቶርት የሚያደርጉበትን ፕሮሰስ ነው የሚነግረን ነው። ሶ ስለ እነዚህ ትሩ የሆነው ይሄ ሲ ላይ ያለው አማራጭ ነው የሚሆነው ማለት ነው። ሲ ላይ ያለው አማራጭ ነው የሚሆነው። ሶ ቦዝ ፋላሲስ ዲስትራክት ኦሪጂናል ኢሹን ዲስትራክት ያደርጉታል። ስትሮማን ደግሞ ሚስ ኢንተርፕሪት ነው የሚያደርገው የኦፖነንቱን አርጊመንት ቅድም እንደነገርኳችሁ ዲስቶርት ያደርገዋል ምናምን ስላችሁ ነበር። ሬድ ሂሪንግ ደግሞ ኢሬሌቫንት ቶፒክ የሆነ ወይም ኒው የሆነ ቶፒክ ኢንትሮዲውስ የሚያደርግበትን ፕሮሰስ ነው የምናየው ማለት ነው። ሰባተኛ ደግሞ one among the following can consider to be different in the form in the term of the relationship between the premises and the conclusion ይለናል። ሶ ካሉ ከነዚህ አማራጮች መካከል የሚሆነው የትኛው ነው የሚለውን ምናይ ነው የሚሆነው። ሶ አንሰር ቢ ላይ ያስቀመጥኩላችሁ አንሰር ነው የሚሆነው። ምክንያቱም ቢ ላይ ያለውን if Ethiopians joins the African Union, then Eritrea will cease to the member of the Union ይላል። ከዛ Eritrea cease to be the member of the African Union some time ago, therefore Ethiopia joined the African Union ምናምን ሲል ነው ያለው ማለት ነው። ይሄ ዲፍረንት ነው። በፕሬሚሲሱና ኮንክሉዥኑ እንትን ያለው ሪሌሽንሺፕ ዲፍረንት በሆነ ተርሞች ነው የተገነባው ማለት ነው። እስኪ ነው ኤክስፕላኔሽኑን ስና ኦፕሽን ቢ ምንድን ነው? ፎርማል ፋላሲ ነው ማለት ነው። አፊርሚንግ ዘ ኮንሰንት የሚባለውን ፎርማል ፋላሲ ነው ኮሚት እያደረገ ያለው። ይሄ ዴዳክቲቭ ኢረር ነው የሚሆነው ማለት ነው። ነገር ግን ሌሎቹን ብታያቸው ቫሊድ ዴዳክቲቭ አርጊመንት ሊሆኑ ይችላሉ። የተለያየ ሎጂካል ኢሹዎችን ኮንቴን ያደረጉ ቫሊድ ዴዳክቲቭ አርጊመንቶች ሊሆኑ ይችላሉ ማለት ነው። ይሄ አፊርሚንግ ዘ ኮንሰንት የምንለው እንትን ፎርሙ እንዴት ነው? ኢፍ ፒ ዘን ኪው ዜርፎር ፒ የሚል አይነት ታይፕ ኦፍ እንትን ነው ያለው ማለት ነው። ፎርም ነው ያለው ይሄ አፊርሚንግ ዘ ኮንሰንት ወይም ቢ መልሳችን ላይ እንዳለው አይነት ማለት ነው። በአንጻሩ ደግሞ ሌሎቹን ብታያቸው
አይዘር ስትራክቸራሊ ምንድናቸው ሳውንድ ናቸው ወይም ደግሞ ሌላ ታይፕ ኦፍ ሎጂካል ሪሌሽንሺፕን ኢንቮልቭ የሚያደርጉት ማለት ነው። ወይም ሳውንድ ናቸው ወይም ሪሌሽንሺፓቸው አዘር ታይፕ የሆነ ሪሌሽንሺፕ ነው ያላቸው በአንጻሩ። ይሄ ደግሞ አፊርሚንግ ኮንሰንት የምንለውን ታይፕ ወይም ፎርም ነው የያዘው። ቅድም እንደነገርኳቸው ኢፍ ፒ ዘን ኪው ዜርፎር ፒ ምናምን የሚለውን ፎርም ማለት ነው። ሰው ትክክለኛ መልሳችን የሚሆነው በዚህኛው አፊርሚንግ ኮንሰንት ታይፕ ነው። ፎርማል ፋላሲ ነው ምናምን የሚለው ቢ ላይ ያለው ይሆናል ማለት ነው። ከዛ 8ኛ ደግሞ ኢትዮጵያንስ ፖሊሲ toward Somalia was surely mistaken because prominent physician claimed so he had grave misgivings about it ምናምን ሲል ያወራል ማለት ነው። እዚህ ጋር አንድ ሀሳብ አነሳ። ነገር ግን ሀሳቡን እያነሳ ያለው ሰውዬ ምንድነው ፊዚሻን ነው ኦር ሜዲካል ዶክተር አይነት ነገር መሰለኝ። ነገር ግን እያወራ ያለው ምንድነው ስለ ፖለቲካ ምናምን ነው እያወራ ያለው አይደለ? ሶ እንደዚህ በማያገባን ስልጣኑ በሌለን እውቀቱ በሌለን ምናምን ነገር ላይ የገባ የሆነ አርጊውመንት ፕሮፖዝ ሲያደርግ ያ ታይፕ ኦፍ ፋላሲ አንኳሊፋይድ አውቶሪቲ ነው የምንለው ማለት ነው። ምክንያቱም ይሄ ሰውዬ ፊዚሻን እንደሆነ ቢኮዝ ፕሮሚነንት ፊዚሻን ነው ምናምን ብሎ ያወራል። ከዛ በኋላ ግን ዋና ሀሳቡ ምንድነው ኢትዮጵያ ፖሊሲ toward Somalia was surely mistaken ምናምን ብሎ ስለ ፖለቲካ ነክ ነገር ሲያወራ ነው የሚያሳየው። ይሄ ሰውዬ ምንም ያህል በዚህ በፊዚሻንነቱ እንትን እውቀት ያለው ቢሆንም እዚህ ጋር ግን ብዙም እውቀት የሌለው ሰው ሊሆን ይችላል። ይሄኛው ታይፕ ኦፍ እንትን አንኳሊፋይድ አውቶሪቲ የምንለው ታይፕ ኦፍ ፋላሲ ነው የሚያሳየን ማለት ነው። ይሄ አንኳሊፋይድ አውቶሪቲ የሚለው አማራጫችን ነው ትክክለኛ መልሳችን ሊሆን የሚችለው። 9ኛ ደግሞ one of the following fallacy is said to be valid ይለናል። ከነዚህ መካከል የትኛው ነው ቫሊድ የሚለው? ይሄ ፎልስ ባይፎርኬሽን የሚባለው ታይፕ ነው የሚሆነው ማለት ነው። ወይም ፎልስ ዳይሌማ ይባላል በሌላ እንትን። ይሄ ቫሊድ ዲዳክቲቭ ፎርም ሆኖ ሊመጣ ይችላል። ለምሳሌ ዲስጃንክቲቭ ሲሎጂዝም የምንለው ማለት ነው። ይሄ ምን አይነት ፎርም ነው ያለው? ዲስጃንክቲቭ ሲሎጂዝም የምንለው አይዘር ኤ ኦር ቢ ምናምን ከዛ አይዘር ኤ ኦር ቢ ናት ኤ ዜርፎር ቢ ምናምን የሚል ይሄ ቫሊድ የሆነ ታይፕ ነው ማለት ነው። ይሄ ዲስጃንክቲቭ ሲሎጂዝም የሚባለው ፎልስ ባይፎርኬሽን ታይፕ ኦፍ እንትን ነው ማለት ነው። ይሄኛው ይህን ይመስላል። ዲስጃንክቲቭ ሲሎጂዝም ቫሊድ ሊሆን እንደሚችል ነው የሚያወራልን ማለት ነው። ሞስት ኦፍ ዘ ታይም ግን ይሄኛው ታይፕ ምን ሊሆን ይችላል? ቫሊድ ቢሆንም ምንም ያህል ቫሊድ ቢሆን አንሳውንድ የመሆን እድል አለው ማለት ነው። አንሳውንድ ይሆናል ሞስት ኦፍ ዘ ታይም ማለት ነው። ምክንያቱም ቫሊድ ቢሆንም ምንም ያህል አይዘር ኤ ፎርሙን አይተናል አይደል? አይዘር ኤ ኦር ቢ ናት ኤ ዜርፎር ቢ ምናምን የሚል ፎርም ነው ያለው። አይዘር ኤ ኦር ቢ የሚለው የመጀመሪያው ፕሬሚሲስ ፎልስ ነው የሚሆነው ማለት ነው ሞስት ኦፍ ዘ ታይም። ምንም ያህል ቫሊድ ቢሆንም አንሳውንድ ነው የሚሆነው ማለት ነው። አንሳውንድ ነው የሚሆነው። ይህን ይመስላል ትክክለኛ መልሳችን ፎልስ ቢፍሪኬሽን የሚባለው ነው ትክክለኛ ቫሊድ ሊሆን የሚችለው ከነዚህ አማራጮች መካከል ማለት ነው። ቢ ላይ ያለው አማራጫችን ነው ትክክለኛ መልሳችን። 10ኛ ሶክራተስ philosophy should be dismissed since Socrates was found guilty by the court of Athens and sentenced to death for dishonesty ይላል። ከዛ ይሄ ምን አይነት ፋላሲ ነው ምናምን ይለናል ማለት ነው። ሁሉንም አማራጮች ያቸው ሀሲ ጀነራላይዜሽን አፒል ቱ ፎርስ ምና ኢኩቮኬሽን ኮሚት ነው ፋላሲም ኮሚት አላደረገም ይላል። ጭራሽ ላይ የሚወጡ ይሆናል ማለት ነው። ምክንያቱም ይሄኛው አድ ሆሚኒየም የሚባለውን ታይፕ ኦፍ እንትን ነው እያደረገ ያለው። አፒል ቱ ፒፕል ላይ የሚገኘው አድ ሆሚኒየም ሰርከምስታንሻል የሚባለውን ማለት ነው። ምንድነው እያለ ያለው? ሶክራተስ ምን ሆኗል ነው እያለ ያለው? ጊልቲ ሆኗል፣ ተጠያቂ ሆኗል። ተከሶ በአቴንስ ኮርት ተከሶ ዴዝ ሴንቴንስ ተላልፎበታል፣ የሞት ቅጣት ተላልፎበታል። ለምን? ለዲስሆነስቲው ታማኝ ባለመሆኑ ምናምን ይላል። ከዛ ግን ፊሎሶፊውም ጭምር ከሱ ጋር ዲስሚስድ መሆን እንዳለበት ነው የሚያወራው። ይሄኛው ሰውዬ ምንድነው እያለ ያለው? የሶክራተስን ሰርከምስታንስ ሶክራተስ ያለበትን ሁኔታ ነው አንስቶ የሱ እስከዛሬ የነበሩት ፊሎሶፊዎች እስከዛሬ የነበሩት አርጊውመንቶች፣ መጽሐፎች ሊሆኑ ይችላሉ። ማንኛውም ነገር ዲስሚስድ መሆን እንዳለበት በዛ ምክንያት በሶክራተስ ሰርከምስታንስ ምክንያት ምናምን ብሎ ሲያወራ ነው ያለው። ይሄ አድ ሆሚኒየም ሰርከምስታንሻል የምንለውን ታይፕ ኦፍ ፋላሲ ነው ኮሚት እያደረገ ያለው በካራክተሩ እንትን እያደረገው ያለ ስለሆነ ማለት ነው። ሌሎቹ አማራጮች አይሆኑም ማለት ነው። ይሄኛውን ትክክለኛ መልሳችን የሚሆነው 11ኛ ደግሞ ናፖሊዮን ቢከም ግሬት ኢምፐረር ቢኮዝ ሂ ዋዝ ቱ ሾርት ይላል ማለት ነው። ይሄኛው ደግሞ ናፖሊዮን ዘ ግሬት እንደምታውቁት ናፖሊዮን በጣም እንትን ነው
ኢምፔሪየር በጣም ትልቅ ኢምፔሪየር ነው፣ ዓለም ላይ በጣም የሚታወቅ ነው። ነገር ግን እዚህ ጋር አርጊመንቱን ፕሮፖዝ ሲያደርግ ምን አደረገው? በጣም ሾርት ስለሆነ በጣም አጭር ስለሆነ ነው ምናምን ብሎ ነው እያገናኘው ያለው ማለት ነው። ሶ ይሄ ምንድን ነው? ፎልስ ኮዝ ነው። ፎልስ ኮዝ ነው፣ ምንም እንትን የሌለው ማለት ነው። ፎልስ ኮዝ ላይ እንዴት ነው የሆነን ነገር የሆነን ምክንያት ትሰጣላችሁ፣ የሆነን አርጊመንት ፕሮፖዝ ታደርጉና ለዛ አርጊመንት ፕሮፖዝ ላደረጋችሁት አርጊመንት የምትሰጡት ምክንያት ምንም የማያገናኝ ምክንያት ነው ማለት ነው። ኤቪደንስ የሌለው ምክንያት ነው የሚሆነው ማለት ነው። ይሄኛው ሰውዬ አጭር ስለሆነ ላይሆን ይችላል እንደዚህ ግሬት የሆነው በጣም ጥሩ ሶልጀር ስለሆነ ሊሆን ይችላል። በጣም ጥሩ መሪ ስለሆነ ሊሆን ይችላል። በጣም ብዙ ምክንያቶች እያሉ ይሄኛው አርጊመንቱን ፕሮፖዝ ያደረገው ሰውዬ ሾርት ስለሆነ ብቻ ነው ምናምን ብሎ ያን ነገር ሲገድበው ነው የሚያሳየን። ሰው ይህ ፎልስ ኮዝ ነው። በትክክለኛው እንትንና በተሰጠው ምክንያት ውስጥ ያለው በኤቪደንሱ መካከል ያለው እንትን ስትሬንግዝ በጣም ሎው የሆነ ዊክ የሆነ ስትሬንግዝ ነው የሚኖራቸው። በትክክለኛው ነገርና በተሰጠው ኤቪደንስ መካከል ያለው ነገር በጣም ዊክ ነው የሚሆነው ማለት ነው። ያን ታይፕ ኦፍ ፋላሲ ነው ፎልስ ኮዝ የምንለው ታይፕ ያለው። ሶ ኤክስፕላኔሽንም ስላለ እሱም በደንብ እያያችሁ በደንብ መረዳት ትችላላችሁ። ማንኛውም አይነት ጥያቄ ካለ እንደለመዳችሁት በኮመንት ሴክሽን ላይ ብጽፉልኝ አልገባኝ ይሄ አልገባኝም ምናምን ብትሉኝ በዛ መሰረት ሪስፖንድ የማደርግ ነው የሚሆነው። ቻናላችንን ሰብስክራይብ ያላደረጋችሁ ልጆች አሁንም አላችሁ እንደሚያሳየኝ። ሶ ሰብስክራይብ በማድረግ እኛንም ደግፉን። ለእናንተም ተጨማሪ ቪዲዮዎች እንዲደርሷችሁ ነው የሚያደርገው። ሶ ሼር ማድረጋችሁ እንዳይረሳ፣ ላይክ ማድረጋችሁ እንዳይረሳ። የቴሌግራም ቻናላችንንም ሊንክ አስቀምጬላችኋለሁ ኮመንት ዲስክሪፕሽን ሴክሽን ላይ። እሱን በመጫንም ወደ ቴሌግራም ቻናላችን ብትገቡ ተጨማሪ መረጃዎችን የምታገኙበት ሁኔታ ነው ያለው። ሶ እንደዛ እንድታደርጉ ትንላችኋለሁ ማለት ነው። ሶ ቀጥታ ወደ 12ኛ ጥያቄ እንሄዳለን። ጋድ ኢዝ ጀስት ላቪንግ ጋድ ይላል። ቢኮዝ ጋድ ኢዝ ጋድ and cannot be unjust or unloving ምናምን ይላል ማለት ነው። ሶ ጋድ በጣም ላቪንግ የሆነ ነው። ስለዚህ አንጀስት ሊሆን አይችልም፣ አንላቪንግ ሊሆን አይችልም ምናምን ብሎ ሲያወራ ነው የሚያሳየን። ይሄኛው ታይፕ ኦፍ እንትን ደግሞ ይሄኛው አርጊመንት ደግሞ ሶ ምን አይነት እንትን ነው እያለን ያለው ምን አይነት ፋላሲ ነው እያለን ያለው ማለት ነው። ሶ እዚህ ጋር ቤጊንግ ዘ ኩዌስችን፣ አሲደንት፣ ሬድ ሂሪንግ፣ ኢኩቮኬሽን እና ሰፕረስድ ኤቪደንስ ተሰጥተውናል። ከነዚህ መካከል የትኛው ነው? ሶ ቤጊንግ ዘ ኩዌስችን አይደለ? ቤጊንግ ዘ ኩዌስችን ነው። ሰርኩላር ሪዝኒንግ ነው የሚያቀርብልን ኤቪደንስ ለፕሬሚሲሱ የሚያቀርብልን ኤቪደንስ እዚህ ጋር ሰርኩላር ሪዝኒንግ የሆነ ነው። እንትን ቤጊንግ ዘ ኩዌስችን ፋላሲ ላይ ኮሚት የሚደረገው አርጊወሩ ምንድን ነው የሚያቀርበው? ኮንፊውዚንግ የሆኑ ፍሬዞችን ነው የሚያቀርበው ማለት ነው። መጀመሪያ ምን አለ? ጋድ ላቪንግ ጋድ ነው አለ። ከዛ በኋላ አንጀስት እና አንላቪንግ ሊሆን በጭራሽ አይችልም ምናምን ብሎ ሲያወራ ነው ያለው። ሶ ይሄ ቤጊንግ ዘ ኩዌስችን ሰርኩላር ሪዝኒንግ የምንለውን ታይፕ ኦፍ እንትን ነው እያቀረበልን ያለው ማለት ነው። እና አርጊመንቱ አሲምስ ዘ ትሩዝ ኦፍ ዘ ኮንክሉዥን ጋድ ጀስት ላቪንግ ነው የሚለው ኮንክሉዥን በዚህ ፕሬሚሲስ ነው እንትን ያደረገው። ምን ያደረገ ሰርኩላር የሆነ ቤጊንግ ዘ ኩዌስችን ታይፕ ኦፍ እንትን የሆነ ኤቪደንስ ነው እያቀረበ ያለው ማለት ነው። ሰርኩላር ነው። ሌላ ብዙ ምክንያቶች እንዳለው ትክክልም ሊሆን ይችላል ይሄ አርጊመንት ምናልባት ግን ደግሞ ሌላ ትክክለኛ የሆነ ስትሮንግ የሆነ ኤቪደንስ ነው መቅረብ ያለበት። እዚህ ጋር ይሄ ስለሆነ ይሄ ነው ምናምን ብቻ ብሎ መተው የለበትም። ሰርኩላር የሆነ ነገር ተያያዥ የሆነ ነገር ነው እዚህ ጋር ያወራ ያለው። ሶ ቤጊንግ ዘ ኩዌስችን የምንለውን ታይፕ ኦፍ ፋላሲ ነው ኮሚት እያደረገ ያለው ማለት ነው። ዋን ኦፍ ዘ ፎሎዊንግ ኢዝ ኮሬክት አባውት ዘ ፋላሲ ኦፍ ሰፕረስድ ኤቪደንስ ኤንድ ቤጊንግ ዘ ኩዌስችን ይላል። 13ኛ ጥያቄ ስለ ሰፕረስድ ኤቪደንስ እና ቤጊንግ ዘ ኩዌስችን ከነዚህ መካከል ትክክለኛ የሆነ የትኛው ነው? ሶ አይተናቸዋል አይደል? ብዙ ጊዜ እነዚህ ሰፕረስድ ኤቪደንስ፣ ቤጊንግ ዘ ኩዌስችን በተደጋጋሚ ሲመጡ ባለፈውም የሰራኋቸው ቪዲዮዎች ላይ በተደጋጋሚ ሲመጡ የነበሩ ናቸው። ይሄ ሰፕረስድ ኤቪደንስ የምንለው ምንድን ነው ሀፕን የሚያደርገው ወይም አርጊወሩ ምን ሲያደርግ ነው? ኪ የሆነውን ዋና ፋክቱን ምን ሊቭ ሲያደርግ ነው። ይሄ ኮንክሉዥኑን ምን ሊያደርግ የሚችል ቼንጅ ሊያደርግ የሚችለው ነው እንትን ኪ የሆነውን ፋክት ሊቭ ሲያደርግ ነው እዚህ ጋር ሰፕረስድ ኤቪደንስ የሚባለው ማለት ነው። እና ቤጊንግ ዘ ኩዌስችን የሚባለው ደግሞ እንዴት ነው የሚፈጠረው? አርጊወሩ ኪ የሆነውን ፕሬሚሲስ ምን ያደርገዋል? እንትን ያደርገዋል፣ ኢግኖር ያደርገዋል ማለት ነው። ምን አድርጎ ኮንክሉዥኑ ኦልሬዲ ትሩ ነው ይላል፣ ነገር ግን ዋና ኪ የሆነውን ፕሬሚሲስ ኢግኖር ያደርገዋል ማለት ነው። ሶ ሁለቱም ምን ያደርጋሉ? ኦሚት ያደርጋሉ። የሆነ እንትን የሚያደርጉት የሚያልፉት ነገር ይኖራል፣ ኦሚሽን ይፈጥራሉ ማለት ነው። ሶ አንሰር ኢ ላይ ያለው ኤ ኤንድ ሲ የሚለው ነው ትክክለኛ መልሳችን የሚለው። ኤ ላይ ያለው ሰፕረስድ ኤቪደንስ ኦሚት ያደርጋል ኪ ፕሬሚሲሱን ዛት ሜይ ሰፖርት ዘ ጊቨን ኮንክሉዥን አይደለ? ቤጊንግ ዘ ኩዌስችንም ይሄ ምን ያደርጋል? ኦሚት ዘ ኪ ፕሬሚሲስ ዛት ሰፖርት ዘ ጊቨን ኮንክሉዥን። ሁለቱም
ምን ያደርጋሉ? ኪ ፕሬሚሲሱን እንትን ያደርጋሉ። ሰፖርት ኮንክሉዥኑን ሰፖርት የሚያደርገውን ኪ ፕሬሚስ ኤቪደንስ የሚያቀርበውን ምን ያደርጉታል? ኢግኖር ያደርጉታል ማለት ነው። በአንጻሩ ደግሞ ቢ ላይ ያለውን ብታዩት ቤጊንግ ዘ ኩዌስችን ኦሚት ዘ ኪ ኤቪደንስ ዛት ሜይ አውትዌይ ዘ ጊቨን ኮንክሉዥን፣ ኮንክሉዥኑን አውትዌይ የሚያደርገውን ነገር ኮንክሉዥኑን የሚቃረነውን ነገር ነው እዚህ ጋር እያለ ያለው። ይሄ ትክክል አይደለም። እንደገና ሰፕሬስድ ኤቪደንስ ሜክ አርጊመንት ኢንቫሊድ ሜኪንግ ሪዝኒንግ ሰርኩላር ምናምን የሚለውም ይሄ ደግሞ የሰፕሬስድ ኤቪደንስ ታይፕ ሳይሆን የቤጊንግ ዘ ኩዌስችን ታይፕ ነው አይደለ? ሰርኩላር ሪዝኒንግ የሚያቀርበው ይሄኛው የተወሰነ እንትን ስላለው ትክክል አይሆኑም ማለት ነው። ሁለቱም ኤ ኤንድ ሲ የሚለው ትክክለኛው ነው። ሰፕሬስድ ኤቪደንስ ሪሌቫንት ኢንፎርሜሽኑን ኦሚት ያደርጋል። ቤጊንግ ዘ ኩዌስችን ደግሞ ፕሬሚሲሱ ኒድ የሚያደርገውን ዋና ኪ የሆነውን ነገር ኦሚት ያደርገዋል ማለት ነው። እነዚህ ሁለቱ ናቸው ትክክለኛ መልሳችን የሚሆኑት። 14ኛ ደግሞ which one is the following which one is wrong regarding to fallacy of false ዲኮቶሚ ይለናል ማለት ነው። ስለ ፈልስ ዲኮቶሚ ትክክል ያልሆነው የትኛው ነው እያለን ያለው ሰው። ፎልስ ዲኮቶሚ በምን ፎርም ነው ብለናል። ይሄ ሁለት አማራጭ ያቀርብላቸዋል። አይዘር ዩ ቹዝ ዚስ፣ ይሄን ቹዝ ካላደረክ ደግሞ ለዚህ ነገር ብቁ አይደለህም፣ ለዚህ ነገር ሎያል አይደለህም ምናምን እያለ ሀሳብ የሚያቀርብ ነው አይደለ? ይህ ፎልስ ዲኮቶሚ የሚባለው ለምሳሌ የኢትዮጵያን ምርቶች ብቻ መግዛት ነው ያለብህ፣ ወይም ሎያል ኢትዮጵያዊ አይደለህም፣ ኦር ደግሞ የቻይኒስ ጂንስ ነው የገዛኸው፣ አንተ ሎያል ኢትዮጵያዊ ልትባል አትችልም ምናምን ብሎ ነው ሀሳብ የሚያቀርብባችሁ ማለት ነው ይሄኛው ፎልስ ዲኮቶሚ የሚባለው። ከነዚህ መካከል ቢ ላይ ያለው አማራጭ ነው ትክክለኛ የሚሆነው ማለት ነው። ኢቶከርስ ወይን አርጊወር ፕሬዘንት ቱ አልተርኔቲቭ ያቀርብላቸዋል። አይዘር ዚስ ምናምን ብሎ ማለት ነው። ከዛ ሙቹዋሊ ምንድን ናቸው ግን የማይገናኙ ናቸው፣ ኤግዛውስቲቭ የሆኑ ነገሮች ናቸው ማለት ነው። ነገር ግን ይሄ አማራጭ እያለን ያለው ነገር ምንድን ነው? እዚህ ጋር እንደምታዩት ፕራክቲካሊ እያለን አይደል ያለው። ይሄኛው ደግሞ ትክክል አይደለም። ፕራክቲካሊ ሙቹዋሊ ኤግዛውስቲቭ ቢሆኑ እነዚህ ሁለቱ አማራጮች ወይም ከነሱ ውጪ ምንም አማራጭ ባይኖረን ዳትስ ናት ፋላሲ አይደለ? ያ ፋላሲ ይሆን ትክክለኛ የሆነ ነገር ነው የሚሆነው ማለት ነው። ፎልስ ዲኮቶሚ ደግሞ ፋላሲ ነው። ምን አይነት ፋላሲ? እንትኑ ይሄ አርጊወሩ ምንድነው የሚያደርግላችሁ? ፕሬዘንት ያደርግላችኋል። ሁለት አልተርኔቲቮችን ፕሬዘንት ያደርግላችኋል ሙቹዋሊ ኤግዛውስቲቭ የሆኑ ነገር ግን ፕራክቲካሊ የሚለው ትክክል አያደርገውም ማለት ነው። ትክክል አያደርገውም። ፕራክቲካሊ ሙቹዋሊ ኤግዛስቲቭ አይደሉም ማለት ነው። እነዛ ነገሮች ፕራክቲካሊ ሙቹዋሊ ኤግዛስቲቭ ቢሆኑ ማኖሮ ፋላሲ ባልሆነ የፎልስ ዲኮቶሚ የምንለው ነገር ፋላሲ ባልሆነ ነበረ። ትክክለኛ መልሳችን የሚሆነው ይሄ ነው፣ ፕራክቲካሊ ሙቹዋሊ ኤግዛስቲቭ የሚለው ማለት ነው። ነገር ግን ፕራክቲካሊ ሙቹዋሊ ኤግዛስቲቭ አይደሉም ማለት ነው። በትክክለኛው ወርልድ ላይ በትክክለኛው ወደ መሬት ስናመጣው ፕራክቲካል ስናደርገው ሙቹዋሊ ኤግዛስቲቭ አይደሉም እነዛ ኦፕሽኖች ኦር አልተርኔቲቮች። ነገር ግን ሲያቀርብላችሁ እንደ ሙቹዋሊ ኤግዛስቲቭ አድርጎ ነው የሚያቀርብላችሁ። ሮንግ የሆነው ስለ ፎልስ ዲኮቶሚ ፕራክቲካሊ ሙቹዋሊ ኤግዛስቲቭ የሆነ አልተርኔቲቭ ያቀርብላችኋል የሚለው ነገር ይሆናል ማለት ነው። ቢ ኢዝ ዘ ራይት አንሰር። 15ኛ ደግሞ ቾን ፎሎዊንግ ስቴትመንት ኢዝ ትሩ ይለናል። ከነዚህ መካከል ትሩ የሆነው የትኛው ነው? ከሰዓት አንጻር ፈጠን እያልን ለመሄድ እንትን እንላለን። እናንተ እንደተለመደው ፖዝ እያደረጋችሁ ለመስራት ሞክሩ። ኮሬክት አንሰሩ ዲ ላይ ያለው መልስ ነው። ኢፍ ኤኒ አርጊመንት ሾውስ ትራንስፈር ኦፍ አትሪቢዩት ፍሮም ሆል ቱ ኢትስ ፓርት ዊ አር ሹር ዛት ኢት ኮሚትስ ዘ ፋላሲ ኦፍ ዲቪዥን አይደለ? ከሆነ ሆል ከሆነ ነገር ወደ ፓርት ሲያሳልፈው፣ ለምሳሌ ጨው ጎጂ አይደለም፣ ስለዚህ ጨው ውስጥ ያሉት አተሞች ጎጂ አይደሉም፣ እነ ሶዲየም እነ ክሎራይድ ጎጂ አይደሉም ምናምን ብሎ ከሆል ወደ ፓርት ዲቫይድ የሚያደርግበትን ፕሮሰስ ነው የሚያሳየን። ይሄኛው ነው ትሩ የሆነው ከሌሎች አማራጮች አንጻር። ሌሎቹን እናንተ ያቸው ትክክለኛ የሆነው ይሄኛው ይሆናል ማለት ነው። 15ኛ መልሳችን እንዲህ ነው የሚሆነው። 16 ደግሞ አይደንቲፋይ ዘ ሮንግ ዋን ፍሮም ዘ ፎሎዊንግ ስቴትመንት። የትኛው ነው ሮንግ የሆነው የትኛው ነው የሚለው እንደተለመደው እንትኑን አይተን እናልፋለን ማለት ነው። ዲ ላይ ያለው መልሳችን ነው የሚሆነው። ይሄ ፎርማል ፋላሲስ አር ዘ ማተር ኦፍ አንክሊር ኤክስፕሬሽን ዋይል ኢንፎርማል ፋላሲስ አር ማተር ኦፍ ኢንቫሊድ ፎርም ምናምን የሚለው ትክክል አይደለም ማለት ነው። ይሄ ምን የሆነ ነገር ነው? የአንዱን ካራክተር ወደ አንደኛው የአንዱን ወደ አንደኛው ነው እንትን ያደርገው። ምክንያቱም ፎርማል ፋላሲዎች ምንን ኢንቮልቭ ያደርጋሉ? እዚህ ጋር እንደምታዩት ኢንቫሊድ የሆነ ሎጂካል ፎርምን ኢንቮልቭ ያደርጋሉ። ዋይል ኢንፎርማል የሆኑ ፋላሲዎች፣ እነዚህ ፋላሲዎች ደግሞ አንክሊር ላንጉዌጅን በመጠቀም ሊሆን ይችላል፣ ኮስችነብል የሆኑ ኮንተንቶችን በመጠቀም ኢሬሌቫንት የሆኑ ፕሬሚሲሶችን በመጠቀም ነው የሚፈጠሩት። እዚህ ጋር ግን ሲያቀርብልን ይሄ ዲ ላይ ያለው አማራጫችን ሲያቀርብልን ሁለቱን ምንድን ነው ያደረጋቸው? ሪቨርዝ ነው ያደረጋቸው። እዚህ ጋር እንደምታዩ ታያችሁ አይደለ? ገልብጦ ነው ያመጣቸው ማለት ነው። መሆን የነበረበት ግን ፎርማል ፋላሲ አር ማተር ኦፍ ኢንቫሊድ ፎርም
while informal fallacies are matter of unclear expression ነበር መሆን የነበረበት። ሶ ሮንግ የሆነው ከነዚህ መካከል ይሄኛው 16ኛው ዲ ላይ ያለው አማራጫችን ይሆናል ማለት ነው። 17ኛው the following type of fallacy different from others in its source of logical error ይለናል። appeal to ignorance, hasty generalization, slippery slope, missing the point እና weak analogy አሉ። ሶ ከነዚህ መካከል ዲፍረንት የሆነው ሶርስ ኦፍ ሎጂካል በሎጂካል ኢረሩ ዲፍረንት የሆነው ከነዚህ መካከል የትኛው ነው የሚለን ማለት ነው። ሶ ይሄ ሚሲንግ ዘ ፖይንት የሚባለው ታይፕ ይሆናል ማለት ነው። ሚሲንግ ዘ ፖይንት የሚባለው ታይፕ ይሆናል ምክንያቱም ይህ የታይፕ ኦፍ ሬሌቫንስ ነው አይደለ? አፒል ቱ ምንድነው ፋላሲ ኦፍ ሬሌቫንስ የሚባሉት እንትኖች መካከል ያለ ነው። ይሄ ሚሲንግ ዘ ፖይንት የሚባለው ሰው ዌር ኮንክሉዥኑ ምንድነው የሚያደርገው ፕሬሚሲሱን ፋሎ የማያደርግበት ፕሮሰስ ነው አይደለ? ምን ኮንክሉዥኑ ፕሬሚሲሱን ፋሎ የሚያደርግበት እንትን ፋላሲ ታይፕ ነው። ምን ውስጥ ፋላሲ ኦፍ ሬሌቫንስ ውስጥ የሚገኙ ከነዛ ከስምንቱ መካከል አንዱ ነው። ዋይል ደግሞ የሌሎቹ እነዚህ ስሊፐሪ ስሎፕ፣ አሲ ጀነራላይዜሽን፣ ዊክ አናሎጂ፣ አፒል ቱ ኢግኖራንስ የሚባሉት ደግሞ ሁለተኛው ታይፕ ኦፍ እንትን ላይ ማለትም የዊክ ኢንዳክሽን የምንለው ዊክ ኢንዳክሽን የምንለው ታይፕ ኦፍ ፋላሲ ውስጥ የሚገኙ ናቸው። ዌር ፕሬሚሲሱ ምን አያቀርብም ለኮንክሉዥኑ ሰፊሽንት የሆነ ሰፖርት የማያቀርብበት ማለት ነው። ማለትም ኢንሰፊሽንት የሆነ ሰፖርት የሚያቀርብበት ፕሮሰስ ነው ማለት ነው። ሶ ከነዚህ መካከል ኦድ የሆነው ዲፍረንት የሆነው ይሄኛው ሚሲንግ ዘ ፖይንት የሚባለው ታይፕ ኦፍ ፋላሲ ይሆናል። 18ኛው we must decide between the healthy environment and healthy economy. Surely we want to live in a healthy environment, therefore we should pay no attention to the healthy economy ምናምን ብሎ ሳይወራ ነው እያሳየን ያለው አይደለ? ሶ ይሄኛውን አይ ቲንክ ከላይ በደንብ አይተነዋል። ይሄ ስለ ፎልስ ዲኮቶሚ ምን አይነት ታይፕ እንደሆነ በደንብ ስናየው የመጣ ነው። ይሄ አይዘር ዩ እንደዚህ አይደለ ምናምን ሁለት ኤግዞስቲቭ የሆኑ አልተርኔቲቮችን ያቀርብላቸዋል። ግን ፕራክቲካሊ ኤግዞስቲቭ እንዳልሆኑ አይተናል አይደለ? ፕራክቲካሊ ኤግዞስቲቭ አይደሉም። ፕራክቲካሊ ኤግዞስቲቭ ቢሆኑ ያ ነገር ፋላሲ እንደማይሆን አይ ቲንክ ከላይ ያለው ጥያቄ ላይ በደንብ አድርገን ያየነው ይመስለኛል። ሶ ይሄኛው ሰውዬ ምንድን ነው ያለው? ከሄልዚ ኢንቫይሮንመንት እና ሄልዚ ኢኮኖሚ ዲሳይድ ማድረግ አለ። ስለዚህ እኛ ሄልዚ ኢንቫይሮንመንትን መርጠናል። ስለዚህ ሄልዚ ኢኮኖሚ ምንም አይነት አቴንሽን መስጠት የለብንም ምናምን ብሎ ሲያወራ ነው ያለው። ሰው ይሄኛው ፎልስ ዲኮቶሚ የምንለውን ታይፕ ኦፍ ፋላሲ ነው ኮሚት ያደረገው። በደንብ ስላብራራውት ከላይ ይህንም የማልፍ ይሆናል። 19ኛ ጥያቄ we can't believe that Stacy says about pork being unclean. After all she is Jew and she is not allowed to eat pork ምናምን ብሎ ይሄኛውም ምን እያለ ነው ያለው? ስቴሲ የምትባለው ሴትዮ ስለ አሳማ ስጋ ወይም ፖርክ ስለምንለው ነገር ያወራችው ነገር አንክሊን ስለሆነ እንደሆነ ያወራችው ትክክል አይደለም ምናምን ብሎ አናምንም ብሎ ነው እያወራ ያለው። እሷ እንደዛ ያለችው ምክንያቷ ምንድነው? ጂው ስለሆነች ነው፣ አይሁድ ስለሆነች ነው እንደዛ እያለች ያለችው ምናምን ብሎ እሷ ያለችበትን ሰርከምስታንስ እንትን ብሎ አታክስ ያደርጋት የሷን ሐሳብ ተቀባይነት እንዲያጣ ሲያደርግ ነው ያለው አይደለ? ይሄ ሰውዬ ይሄን አርጊመንት ፕሮፖዝ ያደርገው ሰው ይሄኛው ምን እያደረገ ነው? ሰርከምስታንሷን እንትን አታክ እያደረገ ነው ያለው። ቀጥታ ሰርከምስታንሷን ተጠቅሞ አርጊመንቷ እንዲጣጣል እያደረገ ነው ያለው። ሰው እሺ አድሚኒየም ሰርከምስታንሻል የምንለው ነው ታይፕ ነው። ሰው በደንብ ይሄንም አይተነዋል። 20ኛ ጥያቄ የሚሆነው you should get a driver license because everyone does ይለናል። ይሄ ደግሞ ቀላል ነው አይደለ? ይሄኛው ሁሉም ሰው ስላደረገው አንተም ማድረግ አለብህ። የትኛው ነው አድሆሚኒ አርጊመንተም ፖፑለም አይደለ? ይሄ ማስ የሆነ አብዛኛው ሰው ስላደረገው አንተም ማድረግ አለብህ። ይሄ አፒል ቱ ባንድ ዋገን የሚባለው ፋላሲ ማለት ነው። ሶ እሱ ነው ቀጥታ ይሄ ብዙ ሰው ስላደረገው አንተ ማድረግ አለብህ። ሰው አንተ ድራይቨር ላይሰንስ ሊኖር ይገባል ምክንያቱም ሁሉም ሰው ስላለው ምናምን ብሎ ያወራን ያለው ሰው ይሄ ነው መልሳችን ሲላ ያለው ነው። 21ኛ ደግሞ ቢፎር ሪጀክቲንግ ማይ ኦፒኒየን ሰን ምናምን ብሎ ለልጁ እያወራው ነው ያለው። ሶ ዩ ሹድ ሪማይንድ ዮርሰልፍ ኦፍ whose house you feed you and pays your university fees ምናምን ብሎ አይ ቲንክ የአባትየው እያወራ ነው ያለው። ይሄን አርጊመንት ምን እያደረገው ነው? አፒል ቱ ፎርስ አይደለ? አፒል ቱ ፎርስ እያስፈራረው ነው ያለው። ይሄ ሳይኮሎጂካል እንትን እያደረገው ነው ያለው ማለት ነው። ሶ በፎርስ ቀጥታ በፎርስም ባይሆን ሳይኮሎጂካል እንትን እያደረገው ነው ያለው። ሰው ፋላሲ ነው። ይሄም ታይፕ ኦፍ ፋላሲ አፒል ቱ ፎርስ የሚባለው ፋላሲ ነው። ለልጁ ምን እያደረገው ነው ያለው? የኔን እንትን ሀሳብ ሪጀክት ከማድረግ በፊት የማን ቤት ውስጥ እንደምትኖር አስታውስ፣ ማን እንደሚያበላ ማን ወጪዎችን እንደሚሸፍን አስታውስ ምናምን ብሎ አባትየው አይ ቲንክ እየነገረው ያለ አይነት እንትን ነው። አፒል ቱ ፎርስ ነው የሚያሳየን። ቲኔጅ ፓርቲስ ይለናል 22ኛ ጥያቄ sometimes deteriorate all the way down and becomes
አንኮንትሮልድ ፕሮሚስኪቲ ምናምን ኖ አካውንት ዊል ማይ ቲኔጀር ቢ አላውድ ቱ ጎ ቱ ዘ ፓርቲ ኖ ማተር ዋት ሰርከምስታንስ ኢዝ ምናምን ነገር ብሎ ሲያወራ ነው ይሄ ደግሞ ያለው ማለት ነው። ይሄ ጨለምተኛ የሆነ አስተሳሰብ ነው ያለው። ሜቢ ትክክል ሊሆንም ላይሆንም ይችላል። ነገር ግን ቀጥታ እንትን እያደረገው ነው ያለው። ምንድነው እያለ ያለው ቲኔጅ ፓርቲዎች ዲቶረሬት እያደረጉ ነው፣ እየጠፉ ነው ያሉት፣ እንትን እያደረጉ በጣም ጎጂ የሆኑ እየመጡ ነው ያሉት። አንኮንትሮልድ የሆነ ፕሪመስኪቲ ያለ በጣም ሴሰኝነት አለ ምናምን ምናምን። ሶ የኔ ቲኔጀር የኔ ልጅ ወደ ፓርቲ በምንም አይነት ሰርከምስታንስ ውስጥ እንድትሄድ አላደርጋትም ምናምን እያለ ነው ያለው አይደለ? እንድትሄድ አላደርጋትም እያለ ነው ያለው። ከነዚህ መካከል ስሊፐሪ ስሎፕ አለ፣ ፎልስ ዲኮቶሚ ኢዝ ሚሲንግ ዘ ፖይንት እና ስትሮማን ዲቪዥን አለ። ከነዚህ መካከል የትኛው ነው? ቀላል ነው። ይኸኛውም ስሊፐሪ ስሎፕ አይደለ? የሆነ እንትንን ትይዙና በደንብ አይተናል። ይሄ ስሊፐሪ ስሎፕ የሚለውንም አይ ቲንክ ፖርኖግራፊ በሚለው ኤግዛምፕል በደንብ የተረዳ ነው ይመስለኛል። ሶ ምን አለ? ፖርኖግራፊ እየተሰራጨ ነው ያለው። ካሴቶቹ በመሰራጨታቸው ምክንያት ክራይም በስቷል፣ የማህበረሰቡ ቫሊዩ በጣም ወርዷል እያለ በጣም እንትኖችን ይወስድና መጨረሻ ላይ ቶታል ኮላፕስ ኦፍ ሲቪላይዜሽንን እንደሚያመጣ ጭምር። ስለዚህ ማቆም እንዳለብን ይሄን ቪዲዮዎች መመረቱን ማቆም እንዳለብን ምናምን ነው የሚያወራው። ከዛ ጋር በተመሳሳይ ይሄኛውም አርጊመንት በጣም ተመሳሳይ የሆነ ሀሳብ ነው ያለው። የተወሰነች እንትን ይይዝና ወደፊት ሊሆን የሚችል ነገር ግን ሃርምፉል የሆነን ነገር ሲያወራ ነው የሚያሳየን። ነገር ግን ላይገናኝም ጭምር ይችላል ማለት ነው። ሶ ስሊፐሪ ስሎፕ የምንለው ታይፕ ኦፍ እንትን ይሄ ቲኔጀሯ ፓርቲው ላይ አቴንድ ካደረገች ኢኒቬቲቭሊ ምን ትሆናለች? ኔጌቲቭ ወደሆነ ኮንሲኩዌንስ አንኮንትሮልድ ወደሆነ ፕሪሚስኪቲ ውስጥ ኢንቮልቭ ታደርጋለች ብሎ ቀጥታ እንትን አድርጓል። ምንም ያህል ሰፊሽንት ኤቪደንስ ባይኖረውም ማለት ነው። ሶ ይሄን ነው ስሊፐሪ ስሎፕ የምንለው። የተወሰነች እንትን እንይዛለን፣ በዛ ላይ በደረጃ እያደረገን ወደ አንድ ትልቅ ወደሆነ ሃርምፉል የሆነ እንትን ኮንክሉዥን እንደርሳለን ማለት ነው። ባለፈው እንዳልኳችሁ ከፖርኖግራፊ ወደ ምን ደረሰ ማለት ነው ይህ ሰውዬ? ወደ ቶታል ኮላፕስ ኦፍ ሲቪላይዜሽን ሙሉ በሙሉ ኮላፕስ ያደርጋል ይሄን ነገር ካላቆምን ምናምን ነው ያለው አይደለ? ሶ ይሄ ፕሪመስኪቲ ምናምን ተመሳሳይ ሀሳብ ነው ያላቸው። ሶ ስሊፐሪ ስሎፕ ኢዝ ዘ ራይት አንሰር። 23ኛ ደግሞ the fallacy that occurs when arguer bases an inductive argument on insufficient observation or unrepresentative sample። ይሄ ደግሞ በጣም ቀላል ነው፣ ብዙ ጊዜ ያወራ ነው። ይሄም ሀስቲ ጀነራላይዜሽን ነው አይደለ? ምንድነው የሚያደርገው? ለምሳሌ ሀስቲ ጀነራላይዜሽን ላይ 1000 ሰዎችን እንትን ለማድረግ ከተፈለገ ለነዛ 1000 ሰዎች 10 ሰዎችን መርጠን ከዛ በኋላ 10 ሳምፕሎችን ወስደን ለነዛ 1000 ሰዎች በትክክል 100% ሪፕሬዘንት ያደርጋሉ ምናምን ብለን የምናወራበት እንትን ነው የሚሆነው ማለት ነው። ሶ ይህን ነው የሚመስለው ሀስቲ ጀነራላይዜሽን። አንድ ኤግዛምፕል ደግሞ በነግራችሁ ስለ አረቦች አይ ቲንክ ሀስቲ ጀነራላይዜሽን ላይ ያው 6 አረቦች እንደዚህ ስላደረጉ ቦምብ ስላጋዩ ምናምን ያ ኮምፕሊትሊ ሙሉ አረቦች ቴሮሪስት ናቸው ምናምን ብሎ ሀሳብ የሚያነሳበትን ኤግዛምፕል አይተን ነበረ ከዚህ በፊት። ሰው ይሄን ታይፕ ኦፍ ፋላሲ ሀስቲ ጀነራላይዜሽን ትክክለኛ ያልሆነ እንትን ላይ ሳምፕል ላይ ተመርኩዘን ጀነራላይዝ አድርገን ቶታል ፖፑሌሽኑን እንትን የምንልበት ፕሮሰስ ነው ያለው ማለት ነው። ሶ ይሄ 23ኛው ጥያቄያችን መልስ የሚሆነው ሀስቲ ጀነራላይዜሽን የሚባለው መልሳችን ይሆናል ማለት ነው። 24ኛ ደግሞ ኒው ኢምፕሩቭድ ኤንድ ዲዛይርድ ባይ ኦል ዘ ቤስት ፒፕል ይላል። ሶ ዩ ቱ ሹድ ጆይን ዘ ራሽ ቱ ስሞክ ዊዘርስ ምናምን ብሎ ሲያወራ ነው ያለው አይደለ? ሶ ይሄኛው ስኖበሪ ነው የሚሆነው ማለት ነው። ዚስ አፒል ቱ ስኖበሪ የሚባለው ማለት ነው ምንድነው? ዩዚንግ ዘ ፕሮዳክት ዊል ሜክ ዩ ዘ ፓርት ኦፍ ኤሊት ወይም ሱፔሪየር ግሩፕ ቤስት ፒፕል የሚባሉ ግሩፖች መካከል ያደርጋል ይሄን ነገር መጠቀም ምናምን ብሎ ነው እያወራ ያለው አይደለ? ሶ ይሄ ኒው የሆነውን ኢምፕሩቭድ የተደረገውን በብዙዎች የሚፈልገውን ዲዛይን የሚደረገውን አንተ ምን ማድረግ አለብህ? ስሞክ ማድረግ አለብህ። ይሄ ዊዘር የሚባለውን ምርት ማለት ነው። የምታስታውሱ ከሆነ ይሄም ኤግዛምፕል ከሮልስ ሮይስ ጋር አይ ቲንክ ሮልስ ሮይስ ለሁሉም አይደለም። አንተ እንደ ተመረጡት ኳሊፋይ የምታደርግ ከሆነ ሮልስ ሮይስ ሊኖር ይገባል ምናምን ብሎ የሚያወራበትን ፕሮሰስ በትምህርታችን ቪዲዮ ላይ አይተን ነበር። ይሄ ስኖበሪ የምንለው ታይፕ ኦፍ ፋላሲ ነው የሚሆነው ማለት ነው። ሶ ይህን ይመስላል። ይህም ስኖበሪ የምንለውን እንትን ነው የሚሆነው። 24ኛ ሲ ይሆናል መልሳችን። የዛሬ መጨረሻ ጥያቄያችን የሚሆነው ደግሞ 25ኛ ጥያቄ ነው። the schools orchestra is the best in the state so the sax player must be the best in the state ይለናል ማለት ነው። ሶ ምን እያደረገ ነው ያለው ሰውየው? ይሄ የስኩል ኦርኬስትራ ምንድነው? ሆል ነው አይደለ?
እዚህ ጋር ኮምፖዚሽን ቢ ደግሞ ዲቪዥን ይላል። ስኩል ኦርኬስትራ ማለት ባንድ እንደማለት ነው። እዚህ ውስጥ ኪቦርድ ሊኖር ይችላል፣ ሳክስፎን ሊኖር ይችላል፣ ጊታር ሊኖር ይችላል፣ ትራምፔቶች ሊኖሩ ይችላሉ፣ ድራሞች ሊኖሩ ይችላሉ። ኦርኬስትራ አስሆል ኦርኬስትራው በጣም አሪፍ ስለሆነ ሳክስ ፕሌየሩም ሳክስ የሚጫወተውም ሳክስፎን የሚጫወተውም ሰውዬ በጣም አሪፍ መሆን አለበት ምናምን ሲል ነው እንትን እያደረገ ያለው። ሶ ይህኛው ዲቪዥን ነው አይደለ? አንድ ከሆል ከሆነው ነገር ወደ ምን አመጣ? ወደ ፓርት ወደ ሆነው ነገር ለዛ ሆል ፓርት ወደ ሆነው ነገር አመጣ፣ ወደ ሳክስ ፕሌየሩ አመጣ ማለት ነው። ሶ ትክክለኛ መልሳችን የሚሆነው ይሄ ዲቪዥን የሚለው ላይ ያለው አማራጫችን የሚሆን ይሆናል ማለት ነው። የዛሬ ጥያቄያችን እስካሁን ያየነው ይሆናል። በሚቀጥሉት ደግሞ ሌሎች ቪዲዮዎችን ይዤላችሁ የምመጣ ይሆናል። የትምህርት ቪዲዮዎችን አብረን የምናይ ይሆናል። በዛም እንዲህ አይነት የኤግዛም ሽቶችን የምንሰራም ነው የሚሆነው። አብራችሁኝ ስለቆያችሁም ዛሬ በጣም አድርጌ አመሰግናችኋለሁ። በደንብ እንዳስረዳኋችሁ በደንብ እንዳብራራው እርግጠኛ ነኝ። ግን ማንኛውም አይነት ያልገባችሁ ያጠራጠራችሁ ነገር ካለ ኮመንት ሴክሽን ላይ ብጽፉልኝ ያን ነገር የምሰራላችሁ ይሆናል ማለት ነው። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ በማድረግ ሼር በማድረግ ለጓደኞቻችሁ ለእነሱ ማደርሱላቸው፣ ላይክ በማድረግ ቪዲዮውን እኛን ማበረታቱን። ኮመንት ሴክሽን ላይ እንደነገርኳችሁ ማንኛውንም አይነት ሀሳብ፣ አስተያየት፣ ጥያቄ ጻፉልን። ቴሌግራም ቻናላችንን በመቀላቀልም ተጨማሪ መረጃዎችን የምታገኙበት አጋጣሚ ነው ያለው። በሚቀጥለው ቪዲዮ ሌላ ነገር ይዤላችሁ የሚመጣ ይሆናል። እስካሁን አብራችሁኝ ስለቆያችሁ በድጋሚ በደንብ አድርጌ አመሰግናለሁ። ይመቻችሁ። መልካም ጊዜ ይሆንላችሁ።